والله باينورهم وها تطط بتኛም عافيه اسكال ድረስ ሁሉ ነገር አለ ቢሊየን ኖሮ ግን عافيه ብታጣ ሁሉ ነገር አታል ያንን ወቅ ስለዚህ አትበሳጩ አልহামዱሊላህ እስራም ሲኖር አልহামዱሊላህ እስራም ሳይኖር የምእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ ሆናል ቁጭ ብሎ መብላት ከሰለቻችሁ እኔ ሰጣችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ሂዱ በላችሁ ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ሳናበዛ ለመተዋወስ ሞክራለን እሱ ምንድነው ያላህ Subhanahu Wa Ta'ala ጸጋዎች በተለይ የምንኖርበት ሀገር ሰዎች ስናገኝ እንደሰታለን ድሮ የለመድነው ነገር ሲቀንስና ስናጣው ደግሞ እናዝናለን የመእመን ባህሪ ወይንም የሙስሊም ባህሪ መሆን ያለበት አይደለም ነገራት ተመቻችቶለት ሲያገኝም ደስተኛ መሆን አለበት ነገራት እሱ በፈለጉት መንገድ መሄድ እንኳን ባይችሉና እሱ ከለመደው ነገር ፊቱን የቀየረም ቢሆን ስቲል አሁንም ደስተኛ መሆን አለበት እኔ ለኔም ለናንተም እንደ ምሳሌ አርግ የምናገረው ዛሬ በተለያዩ ዓለም የሚገኙ ወንድም እህቶቻችን ምን አይነት ችግር ውስጥና መከራ ውስጥ እንዳለ ሁላችንም እናውቀዋለን አይደል እንዴ እነሱ የሚመኙት እኛ ያለንበትን ህይወት ነው ግን ሱብሃንአላህ በውስጡ ስላለን እኛ ጸጋ መስሎ አይታየንም لذا يقول ربي جل وعلا في سورة إبراهيم وإن تعدوا نعمة الله لا تحسوها الله سبحانه وتعالى بنا انت لعولون سقا لمقتر بتفلقوا قطراتشو هتزلقوا تما تابقوا تمي لنا والله الله بنيالا يوالو سقا قطر صفر يلو كن سبحان الله አለመታደል ሆኖ እንበሳጫለን ስራሲ ቀዘቅዝ እንበሳጫለን ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን ሱብሃንአላህ ተለያዩ ዓለም ለሚኖሩ ወንድሞቻችን ዛሬ እኛ ስለምንጨነቀው ጉዳይ ሳይሆን ስላጡት ማለት ነው ነገር ነው እየተጨነቀ ያሉት እስቲ እኔ ልጠይቃችሁ እንደው ርቦት ሆዱ የጎደላለኛ ውስጥ ተራቅቶ እንደው ሳይለብስ ማሄድ አለ ቤት አጥቶ ውጪ የሚያድር አለ ያሻውን ነገር ማለት ነው በፈለገበት ሳያገኝ የቀረሰው አለ እዚህ ምንኖር ሰዎች ግን ሱብሃንአላህ እንበሳጫለን አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ ስንል ነው ምንውለው والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala ላመሰገነው እንደውን ይሄንን ጸጋ በሌላ ይቀይራል ለዛና ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ ان الله لا يتنعم بالنعمه فاذا لم يشكر عليها قلبها عذابا الله سبحانه وتعالى ያሻው ማለት ነው ጸጋ በባሮቹ ላይ ይውላል ነገር ግን እሱ ያዋልያን ያለውን ጸጋ ባሮቹ
ይህ እኛ ላይ የተዋለው ጸጋ ነው ብለው አውቆ ያላመሰገነው እንደውም ከጸጋነቱ ወደ ቅጣት ይቀይሯል ይላል። ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው። ሱረቱል በቀራ ለኛ በቂ ነው። ሱረቱ ሰብዕ ለኛ በቂ ነው አይደል እንዴ? ስለዚህ እخواني ምእመን ሁሌም አላህ Subhanahu Wa Ta'ala መስጋኝ መሆን አለበት። አላህ በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው። አንድ ሰው በልቶ ማለት ነው ሊስማሙ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው። ለዛም ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት? ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር። ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው። والله ما طيبه خبازك ولا طباخك وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገውም። እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው አሉት፣ ጤና ነው። ስለዚህ والله الله سبحانه وتعالى ዓፊያ የሰጠው ሰው ከዛ በላይ ጸጋ አለ? ዛሬ ቀሌት የምንጮውላት ዱንያ ጨርቅ የምንልጥላት ዱንያ አላህ ማለት ነው የእናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ? የሁሉ ነገር ቁልፍ ዓፊያ ነው። ለዛ ነው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? ذقت الطيبات الدنيا كلها فلم أجد أطيب من العافية በዚህ ዱንያ ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል። ዓፊያ والله اخوان ኒክ ያስፈልግም። ስራም ሲቀዘቅዝ አልহামዱሊላህ ሞቆ ሲሰራም አልহামዱሊላህ ሲገኝም አልহামዱሊላህ ሲታጣም አልহামዱሊላህ የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ ነው። ለምን ካንተ በታች የሚኖር ብዙ አሉ። ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ ወንድሞቻችንን ሄደን ጠይቀናቸው ምን ትፈልጋላችሁ ብለን በንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል? የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም። የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ ዓፊያን በሰጠኝ። ስለዚህ ዓፊያ ሰጥቶናል والله ከዓፊያ በላለ اخوان። ለዛ ነው صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት። የሚገርመው በህይወት ዘመናቸው አላገቡ፣ ትልቅ ዓሊም ናቸው፣ አላገቡ። ያኒ ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበር ደግሰው የሚያበሉት። እኔ አንዳንዴ በጣም የሚያናድደኝ ነገር አለ። አንዳንድ ሰው ሻይ ማፍላት አልችልም ይላል። ሻይ ለማፍላት ያኒ ሱብሃንአላህ መደነቅ ሊሆን ይችላል እንዴ? والله እኔ እንደዛ አይነት ነገር አይመቸኝም ይገርታ። ያኒ ሱብሃንአላህ እኛ መገኘት አለብን አይደል እንዴ? አኺ አንዳንድ ሰው ሻይ አረኒ ሻይ والله እንዴት እንደሚፈላላው ያ አኺ ውሃ አፍልቶ ሻይ ቅጠል መጨመር ነው። ሌላ ስራ አለው እንዴ? ሌላ ስራ የለው። ሙእሚን በያኒ ሱብሃንአላህ ሁሉም ነገር ላይ
ተሳትፎ ያለን ሰው መሆን አለብን እና صالح الدمشقي رحمة الله عليه كلتات عندك اللجاچون سيمكرو من قالوت يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يممكره قالوت باك أننا لليتست مالنا دينك ሰውነትክ ገንዘብክ ቤተሰብክ ምንም አይነት ነገር ሳያኒ ሳይነካቸው ለሊቱም ቀኑም ባንተ ላይ ያለፈ እንደውን መላልሰ ጌታህን አመስግን فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቀን الله مالنو سنتنا سنت سونو الله دينون يلتقو سو الله يطبقنا والله زاري سوچ بتلያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል እንዴ ያየን ነው الله يطبقنا ሁላችን فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية سنتنا مالنو الله سبحانه وتعالى ديناچون ينتقاچو سنتنا الله سلطان كسطاچو بالا كسلطان ያነሳቸው سنتنا ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ الله ማለነው በጋሃድ ያዋረዳቸው አንተን ያንን الله አላደረገ ስንትናቸው الله سبحانه وتعالى በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን وانت معاف بعافيه ስለዚህ اخواني العافيه والله ለምንድነው መበሳጨት የሚያስፈልገው አፊያ ከሰጠው ሁሉ ነገር አለክ والله الله عافية كنتك يفلق نجر بيستك أتدستبتم يعني نواقع ستبلا لتعفته ستتا لتعفته ستلبس ليامرب سوّج ليودنا لا قرب ميتشلوت والله عافية سينوره استامتينيا سوّج ولا سوس كان ملتملال سولي تيكو يشلالو كذابوا على مال انه فايل الزقنا وبته عافية كسلمنا بها لزمنا النبي عليه الصلاة والسلام حديث إمام الترمذي حديث أبو بكر الصديق رضي الله عنه النبي عليه الصلاة والسلام قالوا اسألوا الله العفو والعافية فإن أحدا لم يعط بعد اليقين خيرا من العافية الله سبحانه وتعالى سلام مونن النات إينان مال إنه ملال ساچو طيقوت لمنوت عندم سو كيقين بوالا كأمنت بوالا كسلمنا كإيمان بوالا تلك يونا ملكام يونا نقر عالتستم كاتئنا يبلت على النبي عليه الصلاة والسلام كأسلمنا بوالا تلك عافية تبلو ميكوترو تلك وصقا عافيانو تئنانو تئنا وبتهنو والله باينورهم وهاتتتا بالتنيام عافية اسكال درس كله نقر عليك بليون نورو جن عافية بالتاتا كله نقر عليك الحمد لله اسرام سينور الحمد لله اسرام ساينور يمأمن باري هلم الله سبحانه وتعالى امسكاي مون اللبت سلازي سالي من دنيا لثلالي جاتشو قد سلما دينك وجسمك ومالك وعيالك فأكثر الشكر لله تعالى الله بدينك اسكال فانتندرس بدينا اسكال فانتندرس يسته النجر وسطو مال انه اسكال نس يعني اسكال وسدب درس بسته بيتسب اسكال فانتندرس الله كل النجر ستو قال والله تلقوا فتنا ታውቃላችሁ بدين مفتن ነው بدين ተፈትነና አልተፈተንም الحمد لله ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው አፊያ አለክ